ቻይና በኢራን ላይ ተጽዕኖ በማሳደር ኢራን ጦርነቱን እንድታቆም ጫና የማሳደር አይነት ሁኔታ ውስጥ እንደማትገባ መግለጿን ያመላክታል። ጉብኝታቸው ላይ ዶናልድ ትራምፕ በርካታ ሊያሳኳቸው የሚፈልጉ ነገሮች እንዳሉ ይታወቃል። ይሁን እንጂ ይዘዋቸው ለማሳካት ካቀዷቸው ግቦች መካከል የትኛዎቹን አሳክተው ሊመለሱ ይችላሉ ሲባል ጥያቄዎች የተነሱ ይገኛሉ። ዛሬ በሀገር አሜሪካ ውስጥ መቀመጫውን ያደረገው ፎክስ ኒውስ የተባለ የሚጠራ የዜና ምንጭ ይዞ የወጣ አንድ መረጃ ምን ያሳያል? የነጩ ቤተመንግስት ይፋ ያደረገውን የመግለጫ የጉብኝቱን ወይም ውይይቱን በተመለከተ እስካሁን ሰዓት ድረስ ባለ ሁኔታ ምን አዲስ ነገር አለ በሚለው ላይ የወጣን መግለጫ በመጥቀስ ቻይና በኢራን ላይ ተጽዕኖ በማሳደር ኢራን ጦርነቱን እንድታቆም ጫና የማሳደር አይነት ሁኔታ ውስጥ እንደማትገባ መግለጿን ያመላክታል። ይሄው የፎክስ ኒውስ ዘገባ። ሌላኛው ነገር ምናልባት ቻይና በርከክ ያለ የነዳጅ ምርት ድፍድፍ ነዳጅ ከአሜሪካ እንድትገዛ ወይም ለመግዛት ስምምነት ላይ ደርሳለች ተብሏል። ይህን ነገር ማድረግ ያው ለቻይና አማራጭ ነው እና አሜሪካ ይህንን አይነት ሁኔታ ከቻይና ጋር መድረሳቸውን እንደ ድል እያነሱ ይገኛሉ። ይሁን እንጂ ከቻይና አንጻር ካያችሁት ደግሞ ለኢነርጂ ፍላጎቷ የኃይል ፍላጎቷን ለማሟላት ጥረት የምታደርግ ሀገር እንደመሆኗ መጠን የእነ አሜሪካንም እንደምትገዛው ሁሉ የሌሎች ሀገራትንም እየገዛች ትቀጥላለች። የእነ አሜሪካን ትገዛለች ማለት ከቻይና ከኢራን የምትገዛውን ነዳጅ ታቆማለች ማለት እንዳልሆነ ደግሞ ሊታወቅ ይገባል። ሌላው የሁለቱ ሀገራት በጣም ተጠባቂው ነጥብ ምንድን ነው ካላችሁ የታይዋን ጉዳይ ነው። በታይዋን ጉዳይ ላይ አሜሪካ አቋሟን እየቀየረች መሆኑን ፍንጭ የሚሰጡ መረጃዎች አሉ። ባለፉት 50 ዓመታት አሜሪካ ለታይዋን ወታደራዊ ድጋፍ፣ ወታደራዊ እርዳታ፣ ዲፕሎማሲያዊ ግንኙነት ስታከናውን ቆይታለች። እንደ አንድ ሀገር ወይም ዋን ቻይና ፖሊሲን ትቀበላለች አሜሪካ። ግን በተመሳሳይ ሰዓት ደግሞ ከታይዋን ጋርም ጭምር ግንኙነት አላት፣ ወታደራዊም ዲፕሎማሲያዊም። ይሄ አካሄድ ከ50 ዓመት በፊት ኪሲንጀር እየተባሉ በሚጠሩ አንድ አሜሪካዊ ዲፕሎማት የውጭ ግንኙነት ሰው አማካኝነት የተረቀቀ ስትራቴጂክ አምቢጊዩቲ የሚሉት አይነት አካሄድ ነው። አሁን ከ50 ዓመት በኋላ ዶናልድ ትራምፕ ይህን ነገር በካልቾ ብለው ሊጥሉ ከጫፍ ደርሰዋል የሚያስብሉ አይነት መረጃዎችም እየወጡ ይገኛሉ።